ብዙ ሰዎች 30 ወይም 40 ዓመት ሲሞላቸው ምነው ወጣትነቴን በተጠቀምኩበት ብለው ይቆጫሉ። ዛሬ ያ ጸጸት እንዳይደርስብህ ማድረግ ያለብህን ወሳኝ ነጥቦች እነግርሃለሁ። ክፍል 1 የአእምሮ የበላይነት ወይም ዘ ማይንድሴት። አእምሮህ በምድር ላይ ካሉ መሳሪያዎች ሁሉ በላይ ጠንካራው መሳሪያ ነው። ነገር ግን አንድ መጥፎ እውነት አለ። አእምሮህ ሊያታልልህ ይችላል። ካልተቆጣጠርከው በስተቀር እሱ ወዳለበት ፍርሃትና ምቾት ይወስድሃል። ዴቪድ ጎጊንስ እንዲህ ይላል፣ ስልካችሁንና ኮምፒውተራችሁን አጥፍታችሁ ስታስቀምጡ የምትቀሩት ከራሳችሁ አእምሮ ጋር ብቻ ነው። ያኔ ነው እውነተኛው ማንነታችሁ የሚታየው። አእምሮህ ደክሞሃል፣ ነገ ትሰራዋለህ፣ ለምን ትለፋለህ እያለ ይነግርሃል። ይህ አእምሮህ አንተን ለመቆጣጠር የሚጠቀምበት ዘዴ ነው። በሕይወታችሁ ከባድ ፈተና ሲገጥማችሁ፣ ብቸኝነት፣ ድህነት ወይም ህመም፣ ጎግልን ጠይቃችሁ መፍትሄ አታገኙም። ያኔ ካላችሁበት ጭቃ ውስጥ የሚያወጣችሁ ያሰለጠናችሁት አእምሯችሁ ብቻ ነው። ስለዚህ በየቀኑ አእምሮህን አንተ ነህ የምትታዘዘኝ ብለህ ልታዘውና ልታሰለጥነው ይገባል። ክፍል 2 ስቃይን እንደ ስልጠና መጠቀም። ኮርስ ኢን ዘ ማይንድ። ጎጊንስ ስለ ኔቪ ሲል ስልጠናው ሲናገር አንድ የሚደንቅ ነገር ይላል። ሰውነቴ ቆስሏል፣ አጥንቶቼ ተሰብረዋል፣ ግን አእምሮዬን እንዲህ ብዬ አዘዝኩት። ይህ የእኔ አዲሱ መደበኛ ህይወት ነው። አብዛኞቻችን ትንሽ ሲደክመን እናቆማለን። አእምሯችን ምቾት ይፈልጋል፣ ነገር ግን ስኬት የሚገኘው ካልፈለግነው ስቃይ ጀርባ ነው። ጎጊንስ እንደሚለው አንድ መጽሐፍ አንብበህ ካልገባህ 10 ጊዜ አንብበው። ካልገባህ ጽፈሃት ነው። ጎበዝ ስላልሆንክ ሳይሆን አእምሮህ በትጋት እንዲሰራ ስላለመደ ነው። ስቃይንና ድካምን እንደ ጠላት ሳይሆን እንደ ስራ ቁጠረው። ጧት ተነስተህ መሮጥ ስትጠላ፣ ያንን ጥል አሸንፈህ ስትወጣ አእምሮህ ላይ አንድ ንብርብር ጥንካሬ ትጨምራለህ። ልክ እንደ እጅ መዳፍ ስራ ሲበዛበት እንደሚጠነክረው አእምሮህም በፈተናዎች ውስጥ ሲያልፍ ይጠነክራል። ክፍል 3 ምንም አማራጭ የለም። ኖ ዌይ አውት። ዴቪድ ጎጊንስ አንድ ትልቅ ሚስጥር ይናገራል። ራሳችሁን አማራጭ በሌለው ሁኔታ ውስጥ ክተቱ። ለምሳሌ አንድን ስራ ስትጀምሩ ካልተሳካ ወደ ሌላ እመለሳለሁ የምትሉ ከሆነ አእምሮህ ገና ፈተና ሲመጣ እጅ እንዲሰጥ መንገድ እያመቻቸህለት ነው። ነገር ግን ይህ ካልሆነ ሌላ መንገድ የለም መሳካት አለበት ብለህ ስትነሳ አእምሮህ ካለው አቅም 100%ን ይጠቀማል። ጎጊንስ እንደሚለው አብዛኛው ሰው ከሚችለው አቅም 40%ን ብቻ ተጠቅሞ ይሞታል። የቀረውን 60% ለማውጣት ግን ምቾትን መጥላት መቻል አለብህ። ዴቪድ ጎጊንስ ለእኔ ያስተማረኝ ትልቁ ነገር የሰው ልጅ አቅም ወሰን የሌለው መሆኑን ነው። አንተም ዛሬ ያለህበት ሁኔታ ምንም ይሁን ምን አእምሮህን ማሰልጠን ከጀመርክ የማትደርስበት ቦታ የለም። ክፍል 4 የጠዋት ጦርነት ዊኒንግ ዘ ሞርኒንግ። ዴቪድ ጎጊንስ አንድ የሚያምነው ነገር አለ። ቀኑን ማሸነፍ የሚጀምረው ከጠዋቱ 11 ሰዓት ነው። አልጋህ ሞቃት ነው፣ ክፍሉ ቀዝቃዛ ነው፣ አእምሮህ ደግሞ ለ5 ደቂቃ ብቻ ተኛ ይልሃል። ያቺ 5 ደቂቃ የአእምሮህ የመጀመሪያው ሽንፈት ናት። ጎጊንስ እንደሚለው ያንን የመተኛት ፍላጎት አሸነፈ ስትነሳ ለአእምሮህ ትልቅ መልእክት ታስተላልፋለህ። ዛሬ እኔ ነኝ የምመራህ ብለህ ትነግረዋለህ። ብዙዎቻችን ስኬታማ መሆን እንፈልጋለን፣ ግን ጠዋት ከአልጋችን ጋር የምናደርገውን ጦርነት እንሸነፋለን። ስኬት የሚጀምረው በታላላቅ መድረኮች ላይ ሳይሆን ማንም በማያይህ ሰዓት በምትወስደው ትንሽ እርምጃ ነው። ዛሬ የምትሰንፈው ስንፍና ነገ የድህነትህ ምክንያት ይሆናል። ስለዚህ ጠዋት ስትነሳ አእምሮህ እንዲያዝህ አትፍቀድለት። ክፍል 5 ለራስህ የምትናገረው ታሪክ። ዴቪድ ጎጊንስ በአንድ ወቅት በጣም ወፍራም፣ ተስፋ የቆረጠና ማንበብ የማይችል ሰው ነበር። ነገር ግን አንድ ቀን መስታወት ፊት ቆሞ ራሱን አየ። ለራሱ የሚናገረውን የውሸት ታሪክ አቆመ። እኔ ደካማ ነኝ፣ እኔ አልችልም የሚለውን ታሪክ ቀይሮ እኔ ማንኛውንም መሰናክል የምሰብር ሰው ነኝ ብሎ ማመን ጀመረ።
አንተ ለራስህ ምን እያልከው ነው? ከድሃ ቤተሰብ ውስጥ ስለተወለድኩ አይሳካለኝም እያልከው ነው ወይስ የቤተሰብን ታሪክ የምቀይረው እኔ ነኝ እያልከው? አእምሮ የምትመግበውን ታሪክ ያምናልና የምትነግረውን ቃላት ተጠንቀቅ። ማንም ሰው አንተን እንዲያምንህ አትጠብቅ። መጀመሪያ አንተ ራስህን እመን። ያኔ ዓለም ሁሉ አንተ ማመን ይጀምራል። እንግዲህ ይህ ቪዲዮ ለዴቪድ ጎጊንስ ብቻ ሳይሆን ለሁላችሁም የቀረበ ጥሪ ነው። ከምቾት ቀጠና ውጡ። አእምሯችሁ አይቻልም ሲላችሁ እስቲ እናየዋለን በሉት። ዛሬውኑ የመጀመሪያውን እርምጃ ውሰዱ። የነገው ስኬታማ ማንነታችሁ ዛሬ ለምትከፍሉት መስዋዕትነት ያመሰግናችኋል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።